ጤና ይስጥልኝ ውድ ተመልካቾቻችን እንዴት ዋላችሁ? በዛሬው ዕለት ከወይዘሮ ማንጠግቦሽ ጓዳ ሃይ ወይዘሮ ማንጠግቦሽ ናቸው። እንግዲህ የኢትዮጵያን የወጥ አበሳሰል የምግብ ሙያ እንግዲህ በሙያቸው በጣም ይታወቃሉ። የኢትዮጵያ ብቻ አይደለም የኔ ዘመናዊ የፈረንጅም ብዙ ነገር አበስላለሁ። የተመኒዎችም አለ የሞሮኮችም አለ ብዙ ነገር ነው ማበስለው። በጣም ጥሩ እንግዲህ እሳቸው እንዴት እንደሚያበስሉና አንድ ቃለ መጠይቅ ምን አደርግላችኋለን። እንግዲህ ለማንኛውም ምን ወንድም አንቱ ከማለት በፊት እኔ እኮ በጣም ልጅ ነኝ በልጅነቴ ስለተዳርኩ ነው እንጂ አንቱ የሚያስብል ነገር እንኳን ያለ አይመስለኝም። ትንሽ አንቱ ማለቱ ነው የሚሻለው ይሻላል መሰለኝ። እና እንግዲህ እንዴት ነው እንጀራ ጋግረዋል ወይስ ገና ይጨምራሉ? የእንጀራ ነገር ምልጥ ጥሩ ነው። አንደኛ ይበረክታል። እንደገና ደግሞ በባህላችን የተለመደ ነው። ያ ማለት ግን እኔ እንጀራ ብቻ ሳይሆን ሌላም ዘመናዊ ነገሮች እንዳልኩ ጋግራለሁ፣ አዘጋጃለሁ። ፓስታ፣ መኮሮኒ እና የተለያዩ ነገሮችንም አዘጋጃለሁ። እስኪ ለማንኛውም እስኪ የሚያደርጉትን ነገር ያሳዩ። እንግዲህ ያው እንደምናየው እዚህ የእንጀራ ነው። እንጀራ በአገራችን የታወቀ ነው። እዚህም ሀገር እየሰራን ነው። ሽንኩርት አለ። ሽንኩርቱን በደንብ ከከተፍን በኋላ በደንብ ተቁላልቶ ማለት ነው ጥሩ የሆነ የቀይ ወጥ አለ። አሁን ለምሳሌ ቀይ ወጥ በሚሰራበት ጊዜ አልጫም የሚጨመረው ዘይት ብቻ አይደለም፣ ቢራ ሁሉ መጨመር ይቻላል። ቮድካ ሁሉ አለ። ብራንዲ ሁሉ ነገር መጨመር ይቻላል። ለምን የሚያጣፍ በቴሌቪዥን ብዙ ነገር እናያለን። አሩት ታይም አለ፣ አሩት ሀደስሪ አለ፣ ብዙ ነገር እናያለን። እና ስልጣኔው እኛም ድረስ እየመጣ ስለሆነ በዘመናዊ ሁኔታ ልጆቻችን እያሳደግን ግን የኔ ልጆች እንጀራ ቅምስ አይበሉ። ሌላ ነገር ነው የሚበሉ። ምንድን ሌላ ነገር በቃ የፈረንጅ ነገር ነው የሚበሉት። ፓስታ፣ መኮሮኒ ምናምን ነው እንጂ እንጀራ እንኳን ትተዋል፣ አይበሉም። ለምንድን ነው ግን ጥሩ አይደለም? ባህላችንን እንዳይረሱ ያው እንጀራም ማስለመድ እኮ አርቤዝማን ባህሪ ጻናህ ነው ስለተው ነው ነገሩን። በቃ የኔ ልጆች እንኳን እንጀራ በርበሬውም ስለሚያቃጥላቸው አሪፍ ነው አሪፍ ስለሆነ እና እንደሰማሁት ከሆነ እንግዲህ በጣም የታወቁ ነው ኖት በአካባቢው ከፈረንጁም ከአበሻውም ጋራ በጣም ብዙ ትውቃለሁ የሚባል ነገር አለ። እንዴት ነው? እኔ በጣም እሽታተፌት አደርጋለሁ። እሽታተፌት በብዙ ነገር በመዋጣም በሴቶች ማህበር ብዙ ነገር ለማንቃት እና እህቶቻችን በአሁኑ ሰዓት በጣም መደራጀት አለብን ብዬ አምናለሁ። ለምንድን ነው ጭቆና ኢትዮጵያው መሆን የለበትም። እኔ ልጆቹን እናሳድግም ደግሞ በሚፋል እኔ አሁን ለምሳሌ በጣም በየርኩበት በፈረንጆች በኩል ተቀባይነት አለኝ። ያለኔ የሚፋሉ ራሱ አይንቀሳቀስም ማለት ይቻላል። አይ ጥሩ ነው። ታዲያ ይሄ ሁሉ ሲሆን በጣም ሲቀለጣጠፉና ከሰው ጋራ አለ አይደል ሲል እንደው ትንሽ ባሎት ትንሽ ጥርጣሬ ነገር እሱ ነገር አንተ ደግሞ ያው መቃን ያደርጋል አንዳንድ ጊዜ። ግን እኔ ያየህ ልጆች ለማሳደግ ስለሆነ አላማዬ ማጣራሽ ልጅ ልጋደለ ተላዲም ነው አየህ። ስለዚህ አንዳንድ ነገሮች በርግጥ ባልና ሚስት እንግዲህ ነው የምለው። ግን አሁን ስታነሱኝ ሰው ያህል ማለት ነው ወደስ ምትውስታሽ ታረጉኛል። ኋላ ከጸለምነው በኋላ ከቀረጽነው በኋላ ያው ማክሸም ውስጥ አስገብተን ፊትወትን እናጠፋዋለን እንዳይታወቁ። ያውኛል ለምንድን ነው ግን ለምን ራፊ ሼፍ ብዙ ነገር እናያለን። ዱዱ ቶፓዝ ምናምን አይናቸውን ፊታቸውን እንዴት ምትሽታሽ አርጉት። መቼም ምንም ቢሆን በባህላችን ብዙ ነገር እንደዚህ ሲል ልጅ ወጣ አንዳንድ ነገሮች ስለ ተቃድሙት ነገር ስታወራ ጥሩ ሊሆን ስለማይችል ባሎት ይቆጣውት ባሌ መቃንደ ስለሚያረግ በጣም ሊቆጣ ይችላል። ዘመዶቹም ላወዱ ይችላል ይሄን ነገር እና እንደዚያ ማለቴ ነው። እስኪ አሁን ወደ ምግብ አበሳሰሩ እንሂድና ምን ነው ምግብ አልክ እንዴት ነው የሚያመስልህልን እንዴ ቤት? አለኝ ግን ለማንኛውም እንግዲህ ከሶ ጓዳ ስለመጣ ያው ምግቡን ቢሆን
የፈረንጅ ምግብ በምን አይነት ሁኔታ ማብሰል እንደሚቻል ምን እንደሚጨመር ያለው ማትኮት የሚባል ነገር አለ። አዎ ማትኮት አለ። ግን ማትኮት ምን መሰለህ አንድ ሴት የራሷ ሆነ ሙያ አላት አይደለም እንዴ? ሙያዋን ራሷ እንግዲህ ከእናቷ ቤት ስትወጣ ባልትናዋን ተምራ የምትወጣው ነገር አለ እንጂ ዝም ብሎ በአደባባይ ለማንም ልኩን አላደገች ሴት ሁሉ ማስተማር ያለብኝ ይሄ የሚመለከተኝ አይመስለኝም። እና በእርግጥ እሱ እንዳሉት ቅድም ሙያ ያው ለእያንዳንዱ ሴት የራሱ የሆነ የግል ሙያ አለ ብለዋል። እንግዲህ እሱ ቮድካውን ቮድካም አለ አረቄም አለ። እንግዲህ ወጥ እንግዲህ እንደ ሰሪውና እንደ ጣፋጩ ነው። ግን ወጡ አያሰክርም? በቮድካ ሲሰራ በቮድካ ሲሰራ አያሰክርም? ወጡ እንዴት ያሰክራል? እንጃ ምናልባት በዚያ ምክንያት ይሆናል ባለሽ መቃን የሚያደርገው። አይ ያ ሌላ ጉዳይ ነው። ያ ደግሞ አየህ ቅድም እንዳልኩ ግን አሁን በእናንተ ቴሌቪዥን ሲያሳዩኝ ማንነት ይታወቃል ነው? አይታወቅም አልኩት እኮ ጥላሸት ነገር ጥላሸት። አዎ ጥላሸት አልኩት። እንግዲህ እንዳትረሱ እኔነቴ ከታወቀ አንዳንድ ተጽዕኖ ስለሚያደርግ በጣም አደራ። እንግዲህ ባይ ባይ። እሺ ኦይ እንዴ